ብዙ ሰዎች ሰው እንደሆንኩ ያስባሉ ግን እኔ የኤአይ ምርት ነኝ ሰዎች ይህን ሔዋን ሰጠችኝ እንሞክር ስህተት ሰርተናል እግዚአብሔር እየፈለገን ነው The microfilm is in your ticket. They're watching the north exit. Use the service tunnel. ወዴት ነህ? እንዳትበላ ካዘኩ ፍሬ ለምን በላ? የቴክኖሎጂ አፍቃሪዎች የይዘት ፈጣሪዎች ኮንቴንት ክሬተር የማስታወቂያ ባለሙያዎች ፊልም ሰሪዎች ተማሪዎችና አዳዲስ ነገሮችን ማወቅ የሚፈልጉ ማንኛውም ሰው በአእምሮአችን ውስጥ ያለው ማንኛውንም ሐሳብ ምንም ያህል ድብቅ ወይንም የማይቻል ቢመስል ወደ አስገራሚና ከፍተኛ ጥራት ያለው ቪዲዮ መቀየር ብትችሉስ የጠፈር ተመራማሪዎች በፈረስ ላይ ሆነው በማርስ ላይ ሲጋልቡ ብትሉስ ወይንም ጥንታዊ አክሱም ከተማ በህይወት ስትኖር ምን ትመስል እንደነበር ማየት ብትፈልጉስ እንግዲህ ይህ የሳይንስ ልቦለድ አይደለም ጉግል የፈጠራ ህግጋት እንደገና የሚጽፍ አዲስ ሰው ሰራሽ አስተውሎት ኤአይ ይዞ መጥቷል ስሙ ቪኦ3 ይባላል ይህ ቴክኖሎጂ ሐሳቦቻችንን የምናይበትና ታሪኮቻችንን የምንተረክበት መንገድ ለዘላለም ሊቀይረው ነው ቪኦ3 ከሌሎች ልዩ የሚያደርጋቸው በርካታ አስደናቂ ችሎታዎች አሉት እስኪ ዋና ዋናዎቹን እንመልከት ከፍተኛ ጥራትና ረጅም ቪዲዮ አብዛኛውን የኤአይ ቪዲዮ ፈጣሪዎች አጫጭርና ጥራታቸው ዝቅተኛ የሆኑ ክሊፖችን ነው የሚሰሩልን ቪኦ3 ግን ጥራት ያላቸውና ከአንድ ደቂቃ በላይ የሚረዝሙ ወጥ ቪዲዮዎችን መፍጠር ይችላል ይህ ማለት ውስብስብ ታሪኮችን ለመተረክ ያስችላል ማለት ነው የሲኒማ ቋንቋ መረዳት ቪኦ3 ድሮን ሾት ታይም ላፕስ ወይም ፓኒንግ ሾት ስትሉት ምን ማለት እንደሆነ በትክክል ይረዳል ይህ ለፊልም ሰሪዎችና ለይዘት ፈጣሪዎች ታይቶ የማይታወቅ የፈጠራ ቁጥጥርን ይሰጣል ወጥነት ያላቸው ገጸ ባህሪያትና ነገሮች ይህ ትልቅ ፈተና ነበረ ቪኦ3 አንድን ገጸ ባህሪ ወይንም ነገር በበርካታ ትዕይንቶች ውስጥ ወጥ በሆነ መልክ ማሳየት ይችላል ለምሳሌ ቀይ ጃኬት የለበሰች ሴት ካለች በተለያየ ቦታ ስትንቀሳቀስ ትለያለች ቪዲዮ ማስተካከያ ቪዲዮ ኤዲቲንግ ኤንድ ፔይንቲንግ ቪኦ3 አዲስ ቪዲዮዎችን መፍጠር ብቻ ሳይሆን ያለውን ቪዲዮዎች ማስተካከል ይችላል ቪዲዮ ላይ ሌላ ነገሮችን እንዲጫኑ ወይንም ያለውን ነገር እንዲቀንስ ማዘዝ ይቻላል አሁን ወደ ዋናው ጥያቄ ስንመጣ ይህንን አስደናቂ መሳሪያ እንዴት በነፃ መጠቀም እንችላለን በአሁኑ ሰዓት ቪኦ3 ለሁሉም ሰው ክፍት አይደለም ነገር ግን ጉግል በተወሰነ ሰዎች እንዲሞከር እድልን እየሰጠ ነው በተለይ እንደ አሜሪካ ካናዳና እንግሊዝ ሀገር ላሉ ክፍት ነው ይህንን እድል ለማግኘት የሚከተሉትን ደረጃዎች መከተል አለብን ቪፒኤን መጠቀም ግድ ይለናል ለተሻለ ሪዛልት ኦፕራ ሚኒን ብንጠቀም እመርጣለሁ እንደምታዩት ኤሊጂብል አይደለም ነው የሚለኝ ስለዚህ እሱን እንመልስና ወደ አዲስ ብራውዘር እንገባለን VPN ኮኔክት ማድረጋችንን እርግጠኛ እንሆን USA የሚለውን እንምረጥ አዲስ ኢሜል ብናወጣ ይመረጣል ክሬት ኒው አካውንት የሚለውን እንነካዋለን ሴንሲቲቭ የሆኑ ነገሮች እንደ ባንክ ዲቴል ያላቸው ፒን ነምበሮችን ያለያዙ ቢሆን ለሴፍታችን ምርጥ ነው ኢሜሉን ካወጣን በኋላ ቀጥታ እንሄዳለን እንደምታዩት ኤሊጂብል ነው ይለኛል 15 months በነፃ መጠቀም ይችላልው ማለት ነው ስለዚህ እሱን አክቲቭ ለማድረግ ቬሪፋይድ ይለኛል ቬሪፋይድ የሚለውን ስነካ አያችሁ ይሄኛው ምን ይላል ለተማሪዎች ብቻ ፍሪ ትራያል ማድረግ ትችላላችሁ ስለዚህ ይህንን የ15 ወር ትራይል ለማግኘት ግዴታ የተማሪ ኢሜል አድሬስ ሊኖረን ይገባል አትጨነቁ የተማሪ ኢሜል ከሌላችሁ ቴምፖ ኢሜል ኤዱኬሽን ዌብሳይት ገብታችሁ ቴምፖራሪ ኢሜል ክሬት አድርጉ ክሬት ያደረጋችሁን ኢሜሉን ወስዳችሁ ጉግል ፔጅ ላይ ፔስት አድርጉት ተመልሳችሁ ቴምፖራሪ ኢሜል ፔጅ ተመልሳችሁ ጉግል የላከላችሁን ቬሪፊኬሽን የሚለው ላይ አስገቡ ኮዱን አስገብታችሁ ከጨረሳችሁ በኋላ ሰሚት በሉት ስታርት ትራያል የሚለውን እንንካ የፔመንት ሜተድ ይመጣልና እዚህ ላይ ግራ እንዳይገባችሁ ክፍያ የሚጀምረው ከ15 ወር በኋላ ነው ያሁን የሙከራ ጊዜ ስለሆነ ኢሚዲየትሊ ምንም አይነት ገንዘብ ከናንተ አይቆርጥባችሁ ካርድ ኦፕሽን የሚለውን መርጫለሁ እዚህ ጋር ማንኛውንም አሁን የምትጠቀሙበትን የካርድ ዲቴል ስማችሁን አስገቡበት ዲቴል አስገብታችሁ ከጨረሳችሁ በኋላ ፖስታል ኮድ የሚለውን ግን የዩኤስኤ ካንትሪ ፖስታል ኮድ ማስገባታችሁን እርግጠኛ ሁኑ እንደምታዩት አክሴፕት አድርጎኛል ቀጥታ ወደ ቪኦ3 እንገባና የምንፈልገውን ስራ እንሰራለን ማለት ነው በጣም መሮኛል የውነቴን ነው ታማኝ የሆነ ሰው ነው የጠፋው አንዴ ማዘር አስደውኝ ብሎ ስልኬን በላኝ አሁን ባለቤቴን ምን ልበለው